አድማጮቻችን እንኳን ሰነበታችሁ። ይህ የዘወትር ከምሽቱ በተለያዩ ሰዓቶች የሚተላለፍላችሁ የሬዲዮ አብራር ስርጭት ነው። ዛሬ ያው Wednesday May 22 መልካም ቆይታ ለአባመላ ስፕሪንግ why not zen በሚል ነው ዛሬ ዝግጅታችን ማለት ነው። መልካም ቆይታ። ሰላም ጤና ይስጥልኝ የታዳሚዎቻችን አዲስ አበባ የሁላችን ስለሆነች ነው። ማንም የትም ይፈጠር የትም ይወለድ የዘር ሐረጉ የመጨረሻ መንጠሪያው ግን አዲስ አበባችን ነች፣ መዲናችን ማለት ነው። ለዚህ ነው አዲስ አበባ ባለቤት የላትም የሚባለው። አዲስ አበባ ባለቤቷ የመላው ኢትዮጵያዊ በየትኛውም ስፍራ ከሰሜን እስከ ደቡብ ከምስራቅ እስከ ምዕራብ የተፈጠረው የዛ ጁስ ነው አዲስ አበባን ባለቤቷ ነኝ ሊል የሚችለው። ከዛ በተረፈ አንድ ሰው ሁለት ወይም ሶስት ትውልድ ከቆጠረ በኋላ ከአዲስ አበባ ይወጣል እና አዲስ አበባ የሁላችንም ነች። ለዚህም ነው ዛሬ እነዚህ አጥፊዎች ተክል በአካባቢው ህብረተሰብ ለልብስ ማጠቢያነት የሚያገለግል ነው። 1510ኛ መኮንኖች ይህንን አደገኛ መርዛማ ቅጠል ጨቅጭቀው በማጠጣት በሞት አሸለቡ። በትልቅ ጉድጓድ የሁሉም ሬሳ ተነባብሮ አፈር ለበሰ። ከነዚህ ሟቾች መካከል 11 የክፍለ ጦር መስመሪዎች የነበሩ ሲሆን እነርሱም ኮሎኔል
ኮሎኔል ጆብር፣ ኮሎኔል ኢሳያስ ወይም ባጋ፣ ኮሎኔል ወዲክትራ፣ ኮሎኔል ሽግረ፣ ኮሎኔል ወልዳይ፣ ኮሎኔል ወዲ ቀጭን፣ ኮሎኔል ወዲ ባሪያ እና አብርሃም አሰፋ የተባሉት ይገኙበታል። በተጨማሪም በሁለቱም እስር ቤቶች ከ2000 የሚበልጡ እስረኛ መኮንኖች በተላላፊ የሳምባ በሽታ ያለቁ ሲሆን ይህ መረጃ በፎቶግራፍ ጭምር ተደግፎ በኢትዮጵያ ጋዜጣ በ1994 ዓመተ ምህረት በተከታታይ ይፋ መደረጉን ለመጠቆም ወዳለው በ1988 ዓመተ ምህረት ከሁርሶ ማሰልጠኛ ካምፕ ታፍነው የተወሰዱት ሻለቃ መኮንኖች ባዶ 6 በሚባል የግፍና የማሰቃያ እስር ቤት ውስጥ ለ15 ቀናት በጨለማ እንዲታሰሩ በመደረጉ አይናቸው ታውሮ ተገኝቷል። ይህንን መረጃ ለጀነራል ሳሞራ የኑስ በወቅቱ የጠቆመው ሻለቃ ገብረ እግዚአብሔር የተባለው መኮንን በዛው ዓመት ወደ ሩዋንዳ የዘመተውን የኢትዮጵያ መከላከያ ሰራዊት በአዛዥነት እየመራ በሄደ በማግስቱ ወታደራዊ ተሽከርካሪ በስልጠት ገጨው ተብሎ ሬሳው ወደ አገር ቤት እንዲመጣ ተደረገ። ነገር ግን ሆን ተብሎ በጥይት ነበር የተገደለው። በ10 ሺዎች የሚቆጠሩ የሰራዊቱ አባሎችን በተለያየ የጥፋት ወጥመድ ያስወገደው የመለስ ዜናዊ አስተዳደር ብዙም ሳይቆይ የተሻገረው ወደ ሰራዊቱ መሪ ጀነራል ኃይሎ ማርያ ነበር። መጀመሪያ ሰራዊቱን ማዳከም ያስፈልገው ይህንኑ ግድያ ተግባራዊ ለማድረግ ሲሆን ሻዕቢያና ህወሓት ባቀነባበሩት መሰረት የኃይሎም ግድያ ተከናውኗል። ከ1984 ዓመተ ምህረት ጀምሮ ለ6 ዓመታት የኢሚግሬሽን መምሪያ ዋና ኃላፊ ሆነው ያገለገሉት አቶ ጸጉ በላይ በግፍ ተሰቃይተው ለህልፈት የበቁት በ1990 ዓመተ ምህረት ሲሆን በእርሳቸው የተተካው የብአዴን አባል ግዛቸው ከዓመት በኋላ እስር ቤት ተወርውሮ ታሞ ተሰቃይቶ ሞተ። በ1993 ዓመተ ምህረት በመለስ ዜናዊ ላይ ጠንካራ እርምጃ ለመውሰድ ዘመቻ የጀመሩት ብርጋዴር ጀነራል ብርሄ ገብረ እግዚአብሔር ባለቤቱ ገደለችው በሚል የተቀናበረ የጥፋት ድራማ በቤላ ወታደራዊ ካምፕ ባልና ሚስቱ በሌሊት ተገድለው ተገኙ። የህወሓት ማዕከላዊ ኮሚቴ አባል ገብረ መስቀል ኃይሉ እንዲሁም ቤተሰቡን ጭምር በመረበሽ ለህልፈት እንዲበቃ ተደርጓል። የደህንነቱ ሹም ክንፈ ገብረመድህን ግድያ በአባዱላ ስጋ ዘመድ በኮሎኔል ታምራት እንዲሁም በጀነራል ሳሞራ ተላላኪ ሻለቃ ነፋሂቶ የሴራ አቀናባሪነት በሻለቃ ፀሐይ ተፈጻሚ እንዲሆን ተደረገ። ክንፈ ሲገደሉ አጠገቡ ጀነራል ሳሞራና ጀነራል ወዲ መድህን እንደነበሩ ተቆርሻለሁ። የአሁኑ የቴሌባለ ስልጣናት ደብረ ጽዮን በወቅቱ በደህንነት ቢሮ የክንፈ ምክትል ሆነው አገልግለዋል። ከክንፈ ግድያ ጋር በተያያዘ ሴራውን አውቀው የተቃውሞ አቋም በማራመዳቸው ወደ ትግራይ ተወስደው ለ4 ዓመታት በቁም እስረኛነት ከቆዩ በኋላ ተሐድሶን ተቀብያለሁ ብለው ለመለስ በመናዘዛቸው አሁን ለሚገኙበት ስልጣን በቅተዋል። ከክንፈ ግድያ ጋር በተያያዘ የደህንነት ምክትል ዳይሬክተር ነጋሲ ታፍኖ በቤተ መንግስት ምድር ቤት ውስጥ ለብዙ ቀናት ከተሰቃየ በኋላ ታጠቅ ተብሎ በሚጠራው አካባቢ ተወስዶ በጥይት ተደብድቦ እንዲገደልና አስከሬኑን አውሬ እንዲበላው ተደርጓል። አስፋው የተባለ በደህንነት መምሪያ ኃላፊ ለ6 ወራት ታስሮ ከተለቀቀ በኋላ አእምሮው ተነክቷል። ከዚያም እርቃኑን ሆኖ በቦሌ ፍላሚንጎ አካባቢ ጎዳና ያድር የነበረው አስፋው ከ1995 ወዲህ በአካባቢው አልታየም። የደረሰበትም አይታወቅም። የቤተ መንግስት የደህንነት ዋና ኃላፊ አቶ ዘሩ መለስ ለብቻቸው ይኖሩበት በነበረው ኮከብ ሬስቶራንት ወይም ሚልክ ሃውስ ህንፃ 1ኛ ደረጃ ፎቅ አንገታቸው በስለት ታርዶ በድናቸው ተልቶና ተበላሽቶ የተገኘው በ5ኛ ቀን ነበር። በተመሳሳይ በገርጂ የሚገኝ መኖሪያ ቤት
የሳሎን ወንበር በክራባታቸው ታንቀው የተገደሉት የመገናኛና ትራንስፖርት ሚኒስትር አቶ አየነው ቢተውልኝ ይገኙባታል። ባለስልጣናቱ የግብፅ ውሃ እንዲጎነጩ የተደረገው ከአቶ መለስ አመራር ጋር በፈጠሩት የሀሳብ ወይም አመለካከት ልዩነት ብቻ እንደነበር ሊሰመርበት ይገባል። በሌላም በኩል የፓርቲው አባል የነበረውና በሲቪል ሰርቪስ ኮሌጅ የ5ኛ ዓመት የህግ ትምህርት ሲከታተል የቆየው ጥላሁን መስፍን ሐምሌ 1996 ዓ.ም በበርካታ ጥይት የራስ ቅሉ ተጎዳድሶ ሞቷል። ግንቦት 1993 ዓ.ም ኮሎኔል ኤሌኒ መለስ ለ11 ወራት በአንድ ክፍል ውስጥ ለብቻዋ ታስራ ተሰቃይታለች። በዚያው ወቅት ወደ ታጠቅ ተወስደው ለ9 ወራት በእስር የተሰቃዩት የመከላከያ መረጃ ክፍል ኃላፊዎች ኮሎኔል ጎልያድና ኮሎኔል ኩለር ሲጠቀሱ በታሰሩበት ወቅት ጎልያድ አእምሮ ተነክቶ ነበር። ለረጅም ዓመታት ለእስር የተዳረገው ኮሎኔል አታክልቲ በርሄም የት እንደደረሰ አይታወቅም። ይህ መኮንን በተሰኔ ግንባር ከፍተኛ ጀግንነት የፈጸመ ኢትዮጵያዊ ነው። ዛሬ ጀግና ባለ ራዕይ አባይን የደፈረ ታላቅ ሰው ታላቅ አባት ብሎም ጂሰስ በመባል የሚላዘንላቸው እውን ይህን የመሰለ ግፍ ሰርተዋል። ይህ ተክል በአካባቢው ህብረተሰብ ለልብስ ማጠቢያነት የሚያገለግል ነው። 1510ኛ መኮንኖች ይህንን አደገኛ መርዛማ ቅጠል ጨቅጭቀው በማጠጣት በሞት አሸለቡ። በትልቅ ጉድጓድ የሁሉም ሬሳ ተነባብሮ አፈር ለበሰ። ከነዚህ ሟቾች መካከል 11 የክፍለ ጦር መስመሪዎች የነበሩ ሲሆን እነርሱም ኮሎኔል ጆብር፣ ኮሎኔል ኢሳያስ ወይም ባጋ፣ ኮሎኔል ወዲግትራ፣ ኮሎኔል ሽግረ፣ ኮሎኔል ወልዳይ፣ ኮሎኔል ወዲ ቀጭን፣ ኮሎኔል ወዲ ባሪያ እና አብርሃም አሰፋ የተባሉት ይገኙበታል። በተጨማሪም በሁለቱም እስር ቤቶች ከ2000 የሚበልጡ እስረኛ መኮንኖች በተላላፊ የሳምባ በሽታ ያለቁ ሲሆን ይህ መረጃ በፎቶግራፍ ጭምር ተደግፎ በኢትዮጵያ ጋዜጣ በ1994 ዓ.ም በተከታታይ ይፋ መደረጉን ለመጠቆም ወዳለሁ። በ1988 ዓ.ም ከሁርሶ ማሰልጠኛ ካምፕ ታፍነው የተወሰዱት ሻለቃ መኮንኖች ባዶ 6 በሚባል የግፍና የማሰቃያ እስር ቤት ውስጥ ለ15 ቀናት በጨለማ እንዲታሰሩ በመደረጉ አይናቸው ታውሮ ተገኝቷል። ይህንን መረጃ ለጀነራል ሳሞራ የኑስ በወቅቱ የጠቆመው ሻለቃ ገብረ እግዚአብሔር የተባለው መኮንን በዛው ዓመት ወደ ሩዋንዳ የዘመተው የኢትዮጵያ መከላከያ ሰራዊት በአዛዥነት እየመራ በሄደ በማግስቱ ወታደራዊ ተሽከርካሪ በስልጠት ገጨው ተብሎ ሬሳው ወደ አገር ቤት እንዲመጣ ተደረገ። ነገር ግን ሆን ተብሎ በጥይት ነበር የተገደለው። በ10 ሺዎች የሚቆጠሩ የሰራዊቱ አባሎችን በተለያየ የጥፋት ወጥመድ ያስወገደው የመለስ ዜናዊ አስተዳደር ብዙም ሳይቆይ የተሻገረው ወደ ሰራዊቱ መሪ ጀነራል ኃይለው ማርያ ነበር። መጀመሪያ ሰራዊቱን ማዳከም ያስፈልገው ይህንኑ ግድያ ተግባራዊ ለማድረግ ሲሆን ሻዕቢያና ህወሓት ባቀነባበሩት መሰረት የኃይለውን ግድያ ተከናውነዋል። ከ1984 ዓመተ ምህረት ጀምሮ ለ6 ዓመታት የኢሚግሬሽን መምሪያ ዋና ኃላፊ ሆነው ያገለገሉት አቶ ጸጉ በላይ በግፍ ተሰቃይተው ለህልፈት የበቁት በ1990 ዓመተ ምህረት ሲሆን በእርሳቸው የተተካው የብአዴን አባል ግዛቸው ከዓመት በኋላ እስር ቤት ተወርውሮ ታሞ ተሰቃይቶ ሞተ።